ሰላም እንዴና ውድ የዩቲዩብ ተከታታዮች የኔ አይስክሬም ዛሬ ቀውጢና ባብል ሪአክሽን ቪዲዮ ድጋሚ ተገናኝተናል። ይሄንን ቪዲዮ ላይክ በማድረግ ጀምሩ። ከቱ ጋር ነው ልገባው በቃ አሁን ማለት ነው ምንድነው የገባኝ ነገር ጀለስ በደንብ ጠንክሮ ተምሮ እንዴት ማግባት አገባቡን አስተካክሎ ነው የመጣው። ኤኒዌይስ የዚህ ፋይት ነገር በጉጉት ይጠበቃል። እንጠብቃለን። How? Hold on, bro. How? የአርቲስት ነጻነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌደራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌደራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። ጉዳዩን እየተከታተለ ወደ እናንተ እናደርሳለን። ዋው የነጻነት ወርቅነህ እንግዲህ ከሞተ 6 ወር 5 ወር ይሆናል፣ ግን እስካሁን ድረስ አላረፈም። በየሚዲያው በየጊዜው ነው የሚነሳው በየጊዜው እና በጣም ነው የሚያሳዝነው። ነፍስን በገነት ያኖራል። ለልጆቹ እና ደግሞ እንግዲህ መጽናናትን ይስጥሽ። ናይስ። በአጠቃላይ ግን የባል ቤተሰብ ማለት ነው ማይ ጉድነስ እሷን 3 ልጆች ይዛ ማለት ነው አይዞሽ አለንልሽ ብላችሁ እንደማበርታት ወጣችሁ ስለሷ መጥፎ ነገር ከዚህ በኋላ ሊገጥማት የሚችለው ቻሌንጅ ራሱ እኮ አላሰባችሁ። ምን አይነት ሰዎች ናቸው? አዎ እነዚህ በአግባቡ ሊቀጡ። የነጻነት ወርቅነህ ባለቤት ግን እግዚአብሔር ያጽናሽ፣ ልጆችሽንም እግዚአብሔር በጥበብ በሞገስ ያሳድግልሽ። በርታቤ እሱንም እንግዲህ ነፍሱን በአጸደ ገነት ያኖርልን። ሌላ ምን እንላለን? ጦጣነች ይላሉ እኔ መች ጠርጥሬ ጦጣነች ይላሉ እኔ መች ጠርጥሬ ሙዜም በላችብኝ ከነፍራፍሬው። ያንተ ፍራፍሬ የተሰጣረው እንዴ? What? ቦይፍሬንድ ነበርሽ እንዴ? ነው ይባላል። ብታይ በቃ እንዴት እንደሚያምር፣ በዛ ላይ ደግሞ ሀብታም ነው ደግሞ እንዴት እንደሚያምር በቃ ትሪትመንቱ ምናምን በቃ ነው። በይ ምን ሆነሽ ነው አንቺ? ይሄን ያህል ዲብ ታወራለሽ እና ምን ሰራለሽ? እኔ ጋር ማነው ስሙ? ናሆም ነው ያልሽው? እኔ ራሱ ናፈቀኝ እኮ በምታወሪው ነገር እኮ። ምን ሆነሽ ነው? ናፍቆሻል? እስክትጠየቂ ነው የምጠብቂው? እዚህ ምን ሰራለሽ ታዲያ? ነው እንደዛ ከሆነ Do me a favor please get out of here። ስለ ኤክስ አይወራ። ኤክስ የሆነው በምክንያት ነው። ኤክስ የሆንከው በምክንያት ነው። አብሽ ቆርጠላችሁ እሺ እንደዚህ ማጣደፍ ነው። Oh my god, what is that? ገንዘብ አርብ ዕለት በመክፈል እንግዲህ አሁን ከስራት መለቀቃቸው ነው የተሰማው። እንኳን ለቤት አበቃ እያላችሁ ኮሜንት ላይ መጻፋችሁ እንዳይረሳ። መንሱር ጀማል ተፈታ። በዋስ ተፈታ። መፈታቱ አይደለም በሱ ጉዳይ የተጭበረበሩ ሰዎች መፍትሄ ተሰጥቷቸዋል ወይ? ብራቸው ተመለሰላቸው ወይ? ይመጣላቸው የተባለው መኪና መጥቶ ተሰጥቷቸዋል ወይ? እሱ ነው ፖይንቱ።
was like on the top ምናምን ልጅሽ ከሆነ ልጅ ጋር ገምዳ ላይ የሆነ ቪዲዮ ተለቆ እንግዲህ እኔ ስላየሁት እናንተ ማየት አለባችሁ። ልጅሽ ከሆነ ልጅ ጋር ገምዳ ላይ የሆነ ቪዲዮ ተለቆ አይ እሷ አይደለችም አይ ነው የሚባል ነገር አለ ማለት ነው። ስለኔ ጥሩ ነገር አንድ በጣም ህለኛ ነኝ። ማናቀውን ነገር ንገሪኝ እንጂ ማናቀው። ሁለት ደግሞ ምንም ነገር እምንቅ ነገር አይደል የለም ላይ ሁሉ ነገር አከብራለሁ። ምንስ እንደዛ ነው። በጣም ህለኛ ነው። ሌላው ደግሞ በጣም ሰራተኛ ነው፣ ጎበዝ ነው። it has begun ተጀመረ መቼ ነው ግን ይሄን ልጅ የምትፋጭው? ቆይ ስራ ይወደና ምን ተከተከኩ። እሺ ጠብሳት ካልሆነ ማለት ነው የመጨረሻ ነው ሞርድብ። እሺ ሳምሪን እስከማውቃት ድረስ ሺዝ በጣም ጠንካራ ሴት እና ምርጥ እናት። እሺ የኔ ታይፕ ልቧን ንጹህ wrong place man wrong place የኔ ታይፕ በጣም ረጅም ሰውነቱ ሰፋ ያለ። ስለዚህ ያለ ታይፕሽ ነው የጠበሽው ማለት ነው ልጁ። ከጂጂ ጋር ትታይ ለማረፊያ ነበር የጠበሽው ማለት ነው። ቀረበች የሳምሪ ታይፕ ፊዚካሊ ረጅም፣ ፐርሰናሊቲ ዋይዝ ደግሞ ምርጥ ጀንተል ያለ ገብቷል። ስልጠና ተሰጥቶት የሚያወራና በፍቃዱ የሚያወራ ለይተን እናውቃለን። ተው አታሳስትህ፣ ተው ብሮኮድ ተው። የኔ ሬድ ፍላግ ቺቲንግ ነው። የሱም ሬድ ፍላግ ሆፕፉሊ ቺቲንግ ነው። ግን ውሸት መሰለኝ። ውሸት ሊመስልሽ ይገባል። ወንዶች ታያረጉም ብሎ ሬድ ፍላግ እነሱ ያረጋሉ፣ በደንብ ያረጋሉ። ግን ውሸት መሰለኝ ማለት። እሺ የኔ ሬድ ፍላግ ሃይጅን በጣም ጽድት ያለች ሆነ አለባት። የሳምሪ ሬድ ፍላግ ዘስቲ ወንድ ቆይ በጪ ወንድ። ፋኒ ብለህ ብትሰድበው አይቀልም። ፋኒ አንተን ነው ብትለው አይቀልም። አይቀልህም። ለምን አንተ አሽቋላጭ? ለምን ፋኒ በጪ ነው እንዴ? ታሪክ ነው እንዴ? እኔ እና እሱ ምንድነው እኔ የማስበው ያው ያልታወቀንን ማይታወቅ ገና ያልታወቀ ናቸው። እኛ ግን ገምተናል መሆናቸውን። አንተ ገጥም ምንድነው ያልታወቀንን? አታውቁን እንጂ በቃ ላይክ ክሊር አልሆነም ማለት I thought your type was ረጅም ወንድ I thought your type was ቆፍጠን ያለ ወንድ I thought your type was በጪ የማይጫወት ወንድ I thought your type was ወንድ Are you sure? አልታወቀም። አይዲ ናይስ ቀልዳችሁ ነው። እሱ ግን የሚያስበው እህትና ወንድሞች ነው መሰለኝ። በጣም ደስ የሚል ቀልድ ነው። I like the ቀልድ by the way እኔ መሰለኝ ቀልድ መሰለኝ። አሁን ኢላሂ ማለት ሳምሪ ምንድነን ብላ ነው የምትገምተው? ሲስተርሊ ብራዘርሊ እኔ ደግሞ ምን ብዬ ነው የምገምተው? የዳቦ ፋሚሊ ማናጀር እና አላት ቅልብ ያላት ምርጥ ሰው። ዳቦሽ እንዳማረኝ። አንተ ምንድነው የምታወራው? ፋኒ እንደሆነ ታይፑ አንድ አይነት ነው ያስታውቃል። እሷን ነው የሚመሳሰሉት ችኮቹ ጠቅላላ። እናቴ ፋኒ መስሚያው ጥጥ ነው፣ ሊያዳምጥሽ አይችልም። እናንተ ተንቦጫረቁ፣ እናንተ ቦጭረቅ። ይሄኛው ግን ብሮኮድ ማያቅ እናትን ቆይ እጄ ግባ እንሰማለን ግን አንፈርድም። ሁለቱም ተለያይተዋል። የራሳቸውን ህይወት መኖር ይችላሉ። ኬክ ስጋ መመለስ ማለት ለልዋጭ ሸጥከውን ዕቃ መልሶ እንደመቀበል ማለት ነው። ኤክሲዮን ኮ በምክንያት ነው። የኔ ሐሳብ ይሄ ነው። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉ። አንተ ምንድነው የምታወራው?
ዜዶ እንደዚህ ብሏል ወንድ ላይ ያሳያለሁ እሺ መልሳለን እኮ እኛም መልሳለን እኔ ፐርፌክት አይደለሁም ሃይማኖቴ ግን ፐርፌክት ነው yes you should know that እኔ ወንጀል ልሰራ እችላለሁ ሚምረኝ አላህ ነው ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው አላህ ነው ወንጀል እሰራለሁ ሰርቻለሁ የመጠጥ ማስታወቅ አላህ ግን ባይዘው አሁንም ወንጀል ነው እየሰራችሁ ያላችሁ ማን ነው ጆኒም ምክንያቱም የትኛውም ሃይማኖት ቦክስን ምክንያቱም ይሄ መገላለው ምናምን ይላል እስከ መገዳደል ዛቻ አካሊ ጎላል እንዲሆናል ለመጨረሻ ጊዜ ነው እንዲምትለው ምናምን ስቲል ይሄም ሃይማኖት የሚፈቀድ አይመስለኝም አይደለም የሚፈቀድ አይመስለኝም የኔ አይስክሬም የሰው ህይወት እንዲያልፍ እንትን የሚል ሃይማኖት የሚያስተምር ሃይማኖት የለም ይሄኛውም ቢሆን ኃጢአት ወንጀል ነው ማለት እና ደግሞ የሚምር አምላክ ነው ኦፍ ኮርስ የሚምር አምላክ ነው ያለው እና አዶን ነው እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው የሚምር ጌታ ነው ያለኝ ስለዚህ ለሱ አታስብ ገብቷል አይደል እስልምና ፍጹም ነው ሰዎቹ ግን ፍጹም አይደሉም Islam is perfect the believer is not perfect you should know that በታይ አታምኝም ኢትዮጵያ መጥቼ ያጋጠመኝን በታይ እንደ ይሄ ነገር ወደ ሃይማኖት እየሄደ ነው እንዲም ብሎ ወደ ሃይማኖት እየመጣ ነው እኛ ኢትዮጵያውያን ጋር እንደዚህ ነገር ከተፈጠረ ጥሩ አይሆንም ይሄ ነገር ከዚሁ መብት ሊሰጠው ይገባል እንላለን እንከራንተ ስለምታወራው ነገር ማለት ይሄ ነው ማለት ግን ነው ሃይማኖት አይሄድ What's up guys እንዴት ናችሁ ትናንትና እንግዲህ እንደምትመለከቱት የኢቲኤፍሲ2 ፕሬስ ኮንፈረንስ ላይ በጣም ከባድ ግርግር ተፈጥሯል እኔም ደግሞ በውስጥ መስመር አብዛኛዎቻችሁ ቅሬታ አንስታችሁልኝ ነበር ናው እኔ ለማለት የፈለኩት እና በግልጽ መንገድ ላይም ኤክስፕሌን አድርጌላችሁ ነበር እዛ ላይ ግን አብዛኛው ሰው የወሰደበት ወይ ደግሞ ያየበት መንገድ ይለያል ከዛ ውስጥም ደግሞ ሙስሊም ወንድምና እህቶቼ ቅር ካሰኛችሁ ይቅርታ ጠይቃችኋለሁ ግን ያልኩትን ግልጽ አድርጌ ላብራራላችሁ ምንም አይነት ኮንፊውዥን እንዳይፈጠር እኔ ሃይማኖት ወይ ከማንንም አይነት ማህበረሰብ ጋር መነካካት ፕላንም ፍላጎትም የለኝም አታክም አላደረኩም እኔ ሴዶን እንደ ኢንዲቪጁዋል እንደ ግለሰብ በሃይማኖቴ ጠንካራ ነኝ ትላለህ ግን ሃይማኖቴ የማይፈቅዳቸው ነገሮች በግልጽ ፐብሊክሊ ስታረግ እናያለን እኔ ያልኩት ሃይማኖት ባይዘው የማንኛውም ሃይማኖት መጠጥ አይፈቅድም ማስታወቂያ ሲሰራ ሙስሊም ስለሆነ ሃይማኖት አይፈቅድም ክርስቲያን ስለሆነ ይፈቅዳል የሆነ እምነት ሌላ እምነት ተከታይ ስለሆነ ይፈቅዳል አይደለም የማንኛውም እምነት እንትን አይፈቅድም የሰጣቸው መመሪያዎች አንተ አትከተልም እናንተ ብቁ የሆንክ ሰው አይደለህም እንደ ግለሰብ አይምሮ ውስጥ ለመግባት የሚደረግ የማይንድ ጌም ጨዋታ ነው በፕሬስ ኮንፈረንስ ወይ ደግሞ ፋይት ሲዘጋጅ የሚደረግ ያለ ነገር እኔ በሙላ ተከታዮቼ ሙስሊም ክርስቲያኑ ሁላችንም ወዳችኋለሁ ሁላችንም ኢትዮጵያዊዎች ነን ሁላችንም የአንድ ሀገር ልጆች ነን ግን ኢንዲቪጁዋሊ ምንም አይነት ሃይማኖት ሳይነካ ነው ይሄን ትችት ያቀረብኩት ፋይት ላይ የትም ሀገር የተለመደ ነገር ነው እኛ የሀገራችንን ካልቸር ባልነካ መንገድ ነው ይሄን መልእክት ያስተላለፍ እኔ የምለው የነዚህ ልጆች መጨረሻ ምንድነው የሚሆነው ቀኑ ደርሶ በለየላቸው ምንድነው ብዬ አሳስባለሁ እሱም ደግሞ ሴዶ ራሱ ይረዳ ቦክስ ምናምን የሚደግፉ ምናምን የሚወዱ ሰዎች አይደሉም ግን እነዚህ ሁለቱ ተገናኝተው የሚሆነውን ነገር ማየት ያላፈቅ ኢትዮጵያ ያለው ያላስብ What do you mean by that? እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል ሁሉ ሰው ሲያቀው የሁሉ ሰው ይሆናል እና በዛ ምክንያት እንደው አንቺ ላይ ያደረሰብሽ ጉዳት አለ ወይ ካለስ እንደው ምንድነው ፕራይቬሲ ሲሆን ላይፍ እና ሁሉም ሰው የሚያቀው ሲሆን አንድ አይደለም ማለት ኦፍ ኮርስ አንድ አይደለም ጉዳቱ ያመዝናል በጣም ትጎጃለሽ ሪሌሽንሺፑን ትረሽውና ፎከስ የምታደርጊው ተመልካቹ ጋር ነው ሰው ምን ይለኛል ያ እና ምን ያለውን ነገር ይሄ ሪሌሽንሺፑ እንደው በቃ ይቀልሻል እና ፎከስ የምታደርጊው እዛ ጋር ነው የሚታየው ነገር ላይ ነውና ሰው ደግሞ ይሆናል የሚሰጠው ኮሜንት የሚሰጠው አስተያየት ባንቺ ውስጥ ገብቶ እንደዚህ ነው የሚያወቀው ምናምንና ያ ነገር ያቃጥላል በጣም ትንሽ ያናድዳል ካንቺ በላይ እኛ እናቃለን ይላሉ ዋንስ እንግዲህ ሚዲያ ላይ ከወጣ ያላችሁ ግንኙነት ሪሌሽንሺፕ ሚዲያ ላይ ከወጣ በኋላ ሰው እንደዚህ ያለ ሰውን ለምን አለ ምናምንም ማለት አይቻልም ምክንያቱም አንዴ ሰው የሰው አይነት ገብታችኋል ለተፈጠረው ነገር ለእያንዳንዱ ነገር መልስ መስጠት አለባችሁ እንዲሆናል በልተናል ጠጥተናል እናንተ እንኳን ተኛተናል ሁሉ ምን ትሉ ነበር
እና ኤኒዌይስ ከነዚህ አይነት ነገር ሁላችንም ራሳችንን መጠበቅ አለብን ኦፍ ኮርስ ሪሌሽንሺፕ የሁለታችሁ ጉዳይ ብቻ ነው መሆን ያለበት ሚዲያ ላይ ባይወጣ ይመከራል ከወጣ ደግሞ በጥንቃቄ ነው መሆን ያለበት ለሰው ብላችሁ ሳይሆን ለራሳችሁ ቫልዩ በመስጠት ያው ክብራችንን ጠብቀን ለመኖር ማለት ነው ኤኒዌይስ ጋይስ እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበር እስካሁን ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ መልካም ቀን ነገ ቆንጆና ባበደ ሪአክሽን ቪዲዮ እንገናኛለን